ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጭልጭ አይደለም። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። በጣም እናመሰግናለን። በእውነት እግዚአብሔር ይስጥልን። የብዙዎች ህልሞና ገሚሱ ፓርቲ መስርቶ የሚታገልላት ገሚሱ ጫካ ገብቶ መነሻችን አማራ መዳረሻችን ኢትዮጵያ የሚልላት አዲስ አበባ ነዋሪዋ የ1997ቱ ግርፋት ሰንበር ከፖለቲካው አሸሽቶ ያስቆዘመው መከረኛ መሪዋ ከጎረቤት ክልሎች የሚመጣ ከንቲባ አዲስ አበባ በልቧ ያዘለቻት ሰፈር 4 ኪሎ ገና ማዕት የምታመጣባት ይመስላል። የወቅቱ ቋንቋ እየመጣ ነው በሚል ጭፈራ የታጀበው መዳረሻውን 4 ኪሎ ስላደረገ ነው። የሽግግር መንግስት የሚል ሰነድ የሚረቃውም 4 ኪሎ በምርጫ መንገድ በኩል የማይደረሰባት የሩቅ መንገድ ስለሆነች ነው። ከሊቅ እስከ ደቂቅ ያለው ሁሉ ፖለቲከኛ ሆኖ ሊዘውራት የሚመኛት የኢትዮጵያ የፖለቲካ ትኩሳት አዲስ አበባ ግን ከአንድ ሰው በቀር በተመሳሳይ ጊዜ የማታስተናግድ መናገሻ ከተማ ሆና አስቸግራለች። የ4 ኪሎዋ መገኛ የፖለቲከኞች ልብ መዝገብ፣ የታጣቂዎች መሳሪያ ፍቺ መከረኛዋ አዲስ አበባ አሁን ደግሞ እንደ ስሟ ውብ እናደርጋታለን በሚሉት ከንቲባና ወጣትነትን ከድፍረት ጋር አስተባብራ ይዛለች በምትባል ትንታግ ፖለቲከኛ የተነሳ ዳግመኛ የመነጋገሪያ ርዕስ ሆናለች። አዲስ አበባ ሰሞኑን በቴሌቪዥን መስኮቶቻችን ላይ ስታበራ ያየናት የምርጫ ክርክሩ ኮከብ ምስጢረ ሥላሴ ታምራት ከከንቲባ አዳነች አቤቤ ቀጥተኛ ምላሽ ሲሰጣት አድምጠናል። ሚስጥረ በምርጫ ክርክሩ ወቅት የአዲስ አበባ ኮሪደር ልማት ብልጭልጭ ነው፣ ኮስሞቲክስ ነው ብላ ለማጣጣል ሞክራ ነበር። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጪ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ከዚያም ሲያልፍ ነዋሪዎችን ከመሃል ሀገር እያፈናቀለ ዳር ላይ የጣለ ሰቀቀን እንጂ የሚወራለትን ያክል ስኬታማ ልማት እንዳልሆነ ለማስረዳትም ስትጥር ብዙ አስተውለናታል። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀድም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የእኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለእናንተ ህዝብ የሚመሰክረው ካሜራ ደቀናችሁና በተወሰነ ጥቅማ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለእናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን፣ እኛም እናውቃለን። እኔ ሚዲያ ተቋም ላይ በምሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አውቃለሁ፣ ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም፣ ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድን ነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ጠቅላይ ሚኒስትር አብይ አህመድ ግን ነገሩን ከልጅነት ጋር አሊያም በፖለቲካ ካለመብሰል ጋር ያያያዙት ይመስላል። ለዚያ ነው እነ ጌታቸው ረዳ ልጅ እያሉ የአዲስ አበባ ልማት ብልጭልጭ ይሉ ነበር ማለታቸው። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው። ያንን ነገር
ያንን ስራ የዛሬን ያደርገውና ከፊንቴክ ጋር በተገናኘ እስር ቤት ገብቶ የተቆለፈበት ዝነኛው የማስታወቂያ ባለሙያ ሰራዊት ፍቅሬ ኮሪደር ልማቱ እንደ ምስጢረ ስላሴ ታምራት አላንገሸግሸውም፣ ይልቅስ ከቤቴ ቶሎ እየደረስኩ የሚሄድበት ጠፋኝ እንጂ እያለ ሞቅ ያለ ምስጋና ለከንቲባዋ ያቀርብ ነበረ። 12 ተኩል 1 ሰዓት ትንሽ ጨለምለም ካለ ጅብ ሲራገጥበት የነበረ ሰፈር ነበር። እንዲህ ያለፈን እንደዚህ የሆነ ነበር የምንገባው። እኔ ካዛንቺስ ነው ተወልጄ ያደግኩት እና ጓደኞቼ እንደ ሰርሽ የተገባህ ሰፈር ሲሉኝ ጎሮ ስላቸው ጎሮ አዲስ አበባ ነው? አዎ አዲስ አበባ ነው። የቱ ጋር ነው? ብዙም እንትን አይል ነበር። ከዛ 3 ሰዓት ቀጠሮ ሲኖረኝ ደቦሌ አካባቢ 1 ሰዓት ነው መነሳት ያለብኝ። 1 ሰዓት ከ5 ከሆነ መንገዱ ፓክድ ነው የሚሆነው። በጣም ምንም እንትን የለውም። 1 ሰዓት ተነስቼ መንገዱ ነፃ ስለሆነ 1 ሰዓት ከሩብ እደርሳለሁ ቦሌ። የት ልሄድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ገብቼ ቁጭ እላለሁ። ከዛ በኋላ ነበር የምሄደው። አሁን ግን እኔ ለ3 ሰዓት ቀጠሮ 3 ሰዓት 10 ጉዳይ ነው የምወጣው። መንገዳችን በጣም ጥሩ ሆኗል። በጣም ዘናጭ ሆኗል። በትክክል የማያውን ነገር እሱን ነው የምናገረው። የተጠቀምኩትን ነገር ነው የማወራውና ቪአይፒ መንገድ ነው። በጣም ደስ ይላል። እኔ ደግሞ እንዳጋጣሚ መንገድ ዳር ነው ያለሁት። 7 ሰዓት ከቀኑም ከሌሊቱ 7 ሰዓትም አንድ አይነት ሆኖብኛል። እንደሱ ሆነ እናረፈው፣ እኛም አረፍን። ለዚህ በጣም እናመሰግናለን። በእውነት እግዚአብሔር ይስጥልን። እነ ምስጢረ ስላሴ ታምራት ለሚያቀርቡት ጥያቄ ቀጥተኛ ምላሽ ሰጪ እንዲሆኑ የምንጠብቀው ግን ከንቲባዋን ነው። እርሳቸውም ዝም አላሉም። ኮሪደር ልማቱ ብልጭልጭ አይደለም ብለው ቆፍጠን ያለ ምላሽ ሰጥተዋል። ይህ ብልጭልጭ አይደለም ላልገባቸው አካል እና ከተማ እንዴት እንደሚመራና ከተማ ማለት ከከተሜነት ጽንሰ ሐሳብ ጋር አያይዘው ለማየት ለማይችሉ አካላት ብልጭልጭ ሊሆንባቸው ይችላል። በእነሱ አስተሳሰብ ልክ ነው ብልጭልጭ የሚሆነው። ነገር ግን ለከተማው ማህበረሰብ ጤና ነው። በንጹህ አካባቢ የመኖር መብትን የማረጋገጥ ጉዳይ ነው። ልጆች የተሟላ እድገት ሊያመጡ የሚችሉ በትምህርታቸው ጎበዝ የሚሆኑ ነገ ሀገርን መምራት ቢዝነስን መምራት በዛ ደረጃ ትልልቅ ሰዎች ሊሆኑልን የሚችሉ በልጅነት እድሜያቸው ቦርቀው ተጫውተው ማደግ የሚችሉበት አካባቢ ሲፈጠርላቸው ነው። ማህበረሰብ እንደ ማህበረሰብ የጋራ መስተጋብሩን ሊያጠናክር የሚችለው በተለይ ከተማ ላይ ሁሉም ፕራይቬት የሆነው ቤቱን ዘግቶ ወጥቶ በመኖር ሳይሆን የጋራ መገልገያ ቦታዎች ኔበርሁድ የምንለው ሲፈጠርለት ነው። ይህ ብቻም አይደለም። ሰውን ያስቀደመ ፕሮጀክት አይደለም ለሚለው የነ ምስጢረ ስላሴ ታምራት ትችት እኛ ስናደርገው ነው ወይ ይህ የሚታያችሁ የሚል ንጽጽራዊ ምላሽም አቅርበዋል ከንቲባዋ። አስረግጠን ነው መነጋገር ያለብን። የሰሞኑ የምርጫ ክርክር ዋናው ማዕከሉም ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ለምሳሌ የፒያሳን ነዋሪ ያስገባ ነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደ ሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አድርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረከበን። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን። አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው።
እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። የሰራነው ስራ በፈጣሪም በሰውም የሚያስከብር ነውና ቅንጣት ታክል አንጸጸትም ሲሉም ተደምጠዋል። ከሳሽ ብቅ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። እኛ አላማችንም ማገልገል ነው። ሞትን የሚጠባበቁ ኢትዮጵያውያን በሳውዲ አረቢያ በኢትዮጵያውያን ፍልሰተኞች ላይ ልትፈጽም ያቀደችውን ግድያ በአስቸኳይ እንድታግድ ሂዩማን ራይትስ ዎች ጠይቋል። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዙ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂዩማን ራይትስ ዎች በትናንትናው ዕለት አስታውቋል። የሳውዲ ባለስልጣናት እንደ አውሮፓውያኑ አቆጣጠር ሚያዝያ 21 ቀን 2026 ዓ.ም ሌሎች 3 ሰዎችን ረሽነዋል። ሳውዲ አረቢያ መሰረታዊ የፍትህ ስርዓትን ባልተከተለ ችሎት ጥቃት በሌለባቸው ወንጀሎች የውጭ ሀገር ስደተኞችን ለመግደል የምታሳየው ፈቃደኝነት ለሰዎች መብትና ሕይወት ያላትን ጥልቅ ንቀት ያሳያል ሲሉ በድርጅቱ ከፍተኛ የስደተኞች መብቶች ተመራማሪው ናዲያ ሃርማንድ ተናግረዋል። አክለውም የሳውዲ አረቢያ አጋሮች ጊዜው ሳይረፍድ በአስቸኳይ ጣልቃ ሊገቡ ይገባል ሲሉ ጥሪ አቅርበዋል። ሂዩማን ራይትስ ዎች በሳውዲ አረቢያ አሲር ክልል በሚገኘው ከሚስ ሙሻይት የእስር ማቆያ ስለታሰሩት 3 ሰዎች መረጃ ካላቸው ምንጮች ጋር ቃለ ምልልስ ማድረጉን የገለጸ ሲሆን 3ቱም ግለሰቦች ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ በትግራይ ክልል በነበረው ጦርነት ምክንያት የተሰደዱ መሆናቸውንና በክልሉ ያለው ሰብአዊ ሁኔታ አሁንም አሳሳቢ መሆኑን ምንጮች ገልጸውለታል። ምንጮቹ እንደገለጹት 3ቱ ሰዎች ስራ ፍለጋ በየመን በኩል የኤደን ባህረ ሰላጤን የሚያቋርጠውን አደገኛ የፍልሰት መስመር በመጠቀም ወደ ሳውዲ አረቢያ ገብተዋል። ለጉዞ የሚሆን ገንዘብ ለማግኘትና በሕይወት ለመቆየት ሲሉ ጫት ለመያዝ መገደዳቸውን ምንጮቹ ይናገራሉ። ቢያንስ በአንዱ ሁኔታ አንድ አዘዋዋሪ ግለሰቡን ጉዞን እንዲያመቻችለት እንደቀደመ ሁኔታ ጫቱን ከየመን ወደ ሳውዲ አረቢያ እንዲያጓጉዙ አስገድዶታል። በጫት ውስጥ የሚገኘው ካቶኒን የተባለው ንቁ ንጥረ ነገር በሳውዲ አረቢያ የታገደ ቢሆንም በኢትዮጵያ በተወሰኑ አካባቢዎችና በየመን በሕግ የተፈቀደና በባህል የሚዘወተር ነውም ብሏል። ምንጮቹ እንደገለጹት ከታሰሩ ሰዎች መካከል አንዳቸውም ጫትን ወደ ሳውዲ አረቢያ ይዞ መግባትም ሆነ በአገሪቱ ውስጥ መያዝ ሕገወጥ መሆኑን አያውቁም ነበረም። የሳውዲ የጸጥታ ኃይሎች 3ቱን ሰዎች እንደ አውሮፓውያኑ አቆጣጠር በ2023 እና በ2024 መካከል በአባሃ ክልል በስራ ላይ ያሉ በቁጥጥር ስር አውሏቸዋል። በመጀመሪያ ወደ ተለያዩ የእስር ቦታዎች ካዘዋወሯቸው በኋላ በመጨረሻም ወደ ከሚስ ሙሻይት እስር ቤት ወስደዋቸዋል። እንደ ምንጮቹ መረጃ ግለሰቦቹ እጅግ አጭር የሆኑ 2 ወይም 3 የቡድን የፍርድ ቤት ችሎቶች ላይ የቀረቡ ሲሆን አንዳንዶቹ ችሎቶች በቪዲዮ የተካሄዱ ነበሩ። ይሁን እንጂ ታሳሪዎቹ ምንም አይነት የህግ ጠበቃ ወይንም አስተርጓሚ አልነበራቸውም። የተመሰረተባቸው ክስ ምን እንደሆነም አልተነገራቸውም ነበረ። የጸጥታ ባለስልጣናት በችሎቶቹ ወቅት እስረኞቹን ይደበድቧቸው እንደነበረና ምንነቱን ያልተረዱትን ሰነድ እንዲፈርሙ ያስገድዷቸው እንደነበረ ምንጮቹ ገልጸዋል። አስተርጓሚ የቀረበው በመጨረሻው የፍርድ ቤት ችሎት ላይ ብቻ ሲሆን ይህም የሆነው በአደንዛዥ እጽ ዝውውር ጥፋተኛ መባላቸውንና የሞት ፍርድ እንደተፈረደባቸው ለማሳወቅ ብቻ ነበረ። ዳኛው ለሌሎች ምሳሌ ትሆናላችሁ ማለታቸውንም ምንጮቹ ይናገራሉ። እነዚህ ሰዎች ይግባኝ የመጠየቅ ዕድል ሳይሰጣቸው በከሚስ ሙሻይት እስር ቤት ውስጥ ከ2 ዓመት በላይ ታስረው ቆይተዋል። ግድያው የሚፈጸምበት የተቆረጠ ቀን ባይኖርም በአንድ ክፍል ውስጥ ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ የተፈረደባቸው 65 ያህል ሌሎች ኢትዮጵያውያን እንዲሁም በነፍስ ግድያና በሌሎች ከባድ ወንጀሎች የተከሰሱ ሳውዲ አረቢያውያን አብረዋቸው ይገኛሉ። የሰብአዊ መብቶቹ ድርጅት መግለጫ ምንጮቹን
እማኝ አድርጎ ሲቀጥል በመቶዎች የሚቆጠሩ ሌሎች ኢትዮጵያውያን በተለያዩ ክፍሎች ውስጥ ታስረው ይገኛሉ። መገናኛ ብዙሃን በበኩላቸው ከ200 በላይ ኢትዮጵያውያን በከሚስ ሙሻይት የሞት ፍርድ ተፈርዶባቸው እንደሚጠባበቁ ዘግበዋል። ይሁን እንጂ ሂውማን ራይትስ ዎች ይህንን ቁጥር በገለልተኛ ወገን ማረጋገጥ አልቻልኩም ይላል። እንደ ምንጮቹ መረጃ ሚያዝያ 13 ቀን 2018 ዓ.ም የሳውዲ እስር ቤት ጠባቂዎች 3 እስረኞችን ከክፍላቸው አውጥተው ለችሎት ትሄዳላችሁ ብለዋቸዋል። በኋላ ግን ጠባቂዎቹ ለቀሩት እስረኞች 3ቱም ሰዎች መረሸናቸውንና ለቤተሰቦቻቸው እንዲያሳውቁ ነግረዋቸዋል። ይህም በእስረኞቹ መካከል ከፍተኛ ድንጋጤ ፈጥሯል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት ጎብኚ አላገኙም። እንዲሁም ከኢትዮጵያ ቆንስላ ባለስልጣናት ጋር ምንም አይነት ግንኙነትም አልነበራቸውም። ከታሳሪዎቹ መካከል አንዱ ባለፈው ሳምንት 3 ጓደኞቻችን ተገደሉ፣ ምናልባት ዛሬ ወይንም ከነገ በስቲያ ደግሞ እኔን ሊገድሉኝ ይችላሉ፣ እባካችሁ እርዱን ሲል ተማጽኗል። በተጠቀሰው ዕለት ሚያዝያ 13 ቀን 2018 ዓ.ም የሳውዲ የሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ በማስገባት ሂደት ላይ ተሳትፏል በሚል መረሸናቸውን አረጋግጧል። የሳውዲ ባለስልጣናት ክትትል ከተጀመረበት ጊዜ አንስቶ በአንድ ዓመት ውስጥ የተፈጸሙ ከፍተኛ የሞት ፍርድ ቁጥሮችን በተከታታይ 2 ጊዜ አስመዝግበዋል። እንደ አውሮፓውያኑ አቆጣጠር በ2024 345 ሰዎች የተገደሉ ሲሆን በ2025 ደግሞ ቁጥሩ ወደ 356 ከፍ ብሏል። በተለይም በ2025 ለታየው ከፍተኛ ጭማሪ ዋነኛው ምክንያት ሞት በማያስከትሉ የአደንዛዥ እጽ ወንጀሎች የተከሰሱ የውጭ አገር ዜጎች መረሸናቸው ነው። አባትና ልጅ ዙፋኑን ከተረከቡበትና አልጋውራሹም ሀገሪቱን መምራት ከጀመሩበት ወዲህ ሳውዲ አረቢያ ከ2000 በላይ ሰዎችን ረሽናለች። አልጋውራሹ እንደ አውሮፓውያኑ አቆጣጠር በ2018 የሞት ፍርድ አጠቃቀምን በከፍተኛ ሁኔታ እንደሚቀንሱ ቃል ቢገቡም በተግባር ግን የግድያዎቹ መጠን እየጨመረ መጥቷል። ከነዚህም መካከል ህፃናት ተከሳሾችን መረሸን፣ ተመጣጣኝ ባልሆነ መልኩ በውጭ ሀገር ዜጎች ላይ የሚፈጸም ግድያ፣ ሐሳባቸውን በነጻነት የመግለጽ መብታቸውን በተጠቀሙ ሰዎች ላይ የሚፈጸም ፖለቲካ ይዘት ያለው ግድያ ዋና ዋናዎቹ ናቸው። የኢትዮጵያ ውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮቹ ከሳውዲ አቻዎቻቸው ጋር በአስቸኳይ መነጋገር አለባቸው የሚለው ድርጅቱ ቢያንስ ዜጎቻቸው አፋጣኝ ቆንስላ እርዳታ እንዲያገኙ ማረጋገጥ ይኖርባቸዋል ብለዋል። ሳውዲ አረቢያ እንደ አውሮፓውያኑ አቆጣጠር የ1951ን የዓለም አቀፍ ስደተኞች ስምምነት ማጽደቅና ከዓለም አቀፍ ደረጃዎች ጋር የሚጣጣም የጥገኝነት መጠየቂያ ስርዓት መዘርጋት ይኖርባታል ሲልም አሳስቧል። ድርጅቱ በመግለጫው ባስቀመጣቸው ምክረ ሀሳቦች ጉዳዩ የሚያሳስባቸው መንግስታት ሳውዲ አረቢያ የሞት ቅጣትን እንድታስቀር ወይንም ቢያንስ ከአደንዛዥ እጽ ጋር በተያያዙ ወንጀሎች ላይ የምትፈጽመውን ግድያ እንድታቆም ተጽዕኖ ሊያሳድሩ እንደሚገባም አመልክቷል። በድርጅቱ የሰብአዊ መብቶች ተመራማሪዋ በመጨረሻም የሳውዲ አረቢያ ሰፊ የሞት ቅጣት አጠቃቀም ተከሳሾች ተገቢውን የህግ ሂደት ማግኘትና ፍትሐዊ ዳኝነት የማግኘት መብቶቻቸው ላይ ከሚፈጸሙ ስልታዊ ጥሰቶች ጋር የተቆራኘ ነው ብለዋል። አክለውም የሞት ቅጣቶቹ ወደ እስራት ሊቀየሩና የሞት ቅጣት በአጠቃላይ ሊታገድ ይገባል ሲሉ ጥሪ አስተላልፈዋል። ድርጅቱ ይህን መግለጫ ካወጣ በኋላ ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ ውጭ ጉዳይ ሚኒስቴር በኩል የወጣ ይፋዊ መግለጫ የለም።